ያስቀይሙናል ግን እናልፋቸዋለን። ሲታዩ ወፍራም አይመስልም። ልብሱን ሲያወልቅ ከአስቴር ድምፁ ላይ ይቀጥናል። እኔ ለራሴ ህይወት ልጨነቅ እንጂ ሌላ ሰው ህይወት ምን አገብ? ሁላችሁም ገደል ግቡ። No relationship. Never. Yeah. Zero. ፈልገው ከላጤ በፊት የዴቲንግ የሪሌሽንሺፕ ምንም ኤክስፒሪየንስ አልነበረሽም? አሁን ልናገረው ነበረኝ። ስማ ታኩር ነው ሻው የምታስጨንቀው። እሺ አንዳንዴ በሙድሽ እንግባ እንጂ አባቴ እስከመች ትለሽ አንቺ ስታይ ነው ጨው እንደፈራሁት የአባትን ካልስ ቀደገባ አረደ ከመላጣሪ በአሌቲው ሰዎች ያዝናናልኛም ይመቸናል። አንዳንዴ ግን ድንገት ይላል ለካ እንደዛ ነው ረሲቲ አሌ ሁሌም ይመቸናል። አሌቲው ዛሬም በአዲስ ነገር ተከስቶልናል። ቪዲዮ ላይክ አርጋችኋል። ዛሬ ቪዲዮ ለቆልናል። አሌ ሁሌም ይመቸናል። What's up my beautiful people? What's up my Habesha people? አለ ተመልሷል ይላል። ጋይስ አልገባችሁም? ይኸውላችሁ ሶስት መብራት ነው አይኔ ላይ እየበራ ያለው። አምፖል ሊቃጠል ትንሽ ነው የቀረውና መነጽር ከመጀመሪያ በፊት ያኛውን የአይግላሱን በዚህ የተወሰነ ፕሮቴክት እናርጋት ብዬ ነው። ምንም እያራኩኝ ምናምን ነገር አይደለም። እቺን ይሰመርልኝ። ማክሰኞ ደግሞ የጠፋሁት ገስት ልናቀርብ ነበረ፣ ግን ያው ፈጣሪ አልፈቀደም እና አልሆነም። ቢሆንም ቀጣይ ላይ እንደምንም ለማምጣት ሞክራለሁ። ዛሬ ሜንሽን የምታደርጉኝ አቤት አብረን እናያቸዋለን። ቪዲዮአችንን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ እንደምን ቪዲዮ ለመጀመሪያ ጊዜ ብታዩ ሰብስክራይብ ማድረግ ይፈታዘናል። ቤተሰብ መቀላቀል ቻናል ኮምፕሊትሊ በነፃ ነው። እንዲሁም ቪዲዮ ላይክ ማድረግ እንዳይረሱ። ይሄንን ቪዲዮ ብለህ ለቀቅ። ኪንግ አለ ቁራሌ ይላል። ቁራሌው ሪሚክስ ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ ምን ፈልገው? እሺ መጣ ዮ ኦን ደ ቶፕ። ወይኔ ቀሪ በለኝ ጌታዬ፣ ደሞ ጾም ነው። አራ ወይኔ አታሳሱኝ። አረባካችሁ ጾምበት። ሄኖክ ነሲቡ አለ ያስቀይሙናል ግን እናልፋቸዋለን። ሲታዩ ወፍራም አይመስልም። ልብሱን ሲያወልቅ ከአስቴር ድምፁ ላይ ይቀጥናል። እኔ ለራሴ ህይወት ልጨነቅ እንጂ ሌላ ሰው ህይወት ምን አገብ? ሁላችሁም ገደል ግቡ። ስባችሁታል። ይሄ አናቱ መሬት ቢሆን ኖሮ ይሄኔ አባቱ ከኤለን መስክ ጋር ነበር የሚወዳደረው። ቴክኖሎጂያ ተስፋ መቁረጥ እንደሌለብኝ ያወቅኩት እሱን አይቼ ነው። ምክንያቱም እስካሁን አራተኛ ክፍል ነው። ትምህርት ቤት አንሄድም አይበሉን። በጣም ይሰማኛል። በጣም ነው የሚሰማኝ። እውነት ልሻል። አስባችሁታል? እሷ ሜካፕ ባትጠቀም አፍክሮ ያበደ ጎረምሳ ነው የሚመስለው። come on donkey ነው ወይኔ አልሳኩብሽ። እኔ አልሳኩ ስፔሻሊ በቸኳን ያልሳኩ እንሰማለን እናያለን ግና አንፈርድም። ሲሌሻል ጆብ አለ አረ ኢቢኤስ ሌላ ሌቭል። ወይኔ ሄደ ይኸው እሱ ነው የጨዋቴ ጠሪ የዘፈኖቼ ባለቤት እሱ ነው የበሬዎቹ ገበሬ እሱ ነው የባህሬ አባራ እሱ ነው ጆሮ ውስጥ ጥፍር አለ ይሞነጭረኛል አፍ ውስጥ እጅ አለ ይዳብሰኛል። በቃሽ፣ ይሄ ትወና አይደለም፣ ይሄ ግጥም ነው። እንዴት ተዋረድን እኮ በጣም ነው እንዴ? ያለኛ ሰብ ትወናውን ተውት። ጆሮ ውስጥ ጥፍር አለ የሚል ግጥም ሰምቼ ምን ይያዝ በቃ አታልቅሺ። በቃ እንዴ አይደለም እንዴ ሌላው ድንገ በለጋችሁ በቃ አታልቅሺ። እንዴ እናንተ ምን ሆናችኋል? በቃ አታልቅሺ እናቴ። ይሄን ባንፈልገው እንዴ በቃ መስሙሮቼ ዘመኖቼ አታልቅሺ። በቃ እናንተ አበዛችሁ። አሁን እየመጣ ነው ትሆነው
ይሄ ነው ትወናው እኮ። አዎ ሄደ በያ የዘፈኖቼ ባለቤት እሱ ነው። ይመጣል። በይ ጆሮ ውስጥ ምን አለ? አሪፍ ነው። እኔ ደስ ሲለኝ የምደንሰው ዳንስ አለ። ለሷ ዛሬ አልፋን ተሰራጥላታል። ያዥ በጣም ትልቅ ቦታ ትደርሳለህ። በጣም ትልቅ ቦታ መድረሳለሽ። በጣም የሚገርም ታለንት ነው ያሳየሽ። እኛ እንኳን እኮ ማለት ነው ፊልም ስንሰራ በሽንኩርት ነው የምናለቅሰው። ኑሯችንን አስታውሰን ነው የምናለቅሰው። አንቺ የሚገርም ትወና ነው ያሳየሽ። በቃ እንዳሁኑ እያለቀሽ እሱ ኧረ ይነቆራል ለናቲ ጭዌ ቀጥለዋል። እዚህ ማን እኛም እናያለን ግና አንፈርድም። ፍሬ ክሬዚ አለ ፈገግ ስሚ አንቺ ከንቱ የዘንድሮን ፈተና ውደቂና እናቴ ብለሽ እንዳጠሪኝ ነግሬሻለሁ። አይድሌ ዘንድሮ ሞደኩ አይድሌ ምን ብዬ ነው ይሄን ውጤት ብዬ ማሳያት ደግሞ እናቴ ብለሽ እንዳጠሪኝ ላክስቲ ውስጥ ሳያለሁ። A few moments later እንዴት ዋልሽ አክስቴ? ምሳ ደርሷል? አክስቴ ምሳ መርዝ ነው የደረሰው። መርዝ ነው አይታሰብም። እናትና አክስት እኮ ከአንድ ማህፀን ነው የወጡት። እንዴት ተረሳሽ እሱን? እንዴት እንግዲህ ምን ማድረግ ይቻላል? የእውነት ናታን ዜድ አረና እያቸው አለ ፈገግ ፒኦቪ በስራ ሰዓት ቪዲዮ እያየው ለብሩቢ እኮ ችግር የለውም። በእናትሽ በቃ አዲሱ አሌ ላይ ነው ልበል። አይ ነው ወይ በግላስ አይቼው ነው አሌ ራሱ ነው ብሩቢ እኮ ችግር የለውም። በእናትሽ በቃ አዲሱ ኧረ መለሰው you know what w advert በቃ w advert አሌ በየቢሮ እየገባ ነው ይላል። ይኸውላችሁ እኔ ከዚህ በፊትም እንደተናገርኩት ከስራ በኋላ ይሁን ያልኩት እባካችሁ ስራ ቦታ እያያችሁ አታሰድቡኝ፣ ባለቆቻችሁ አታስጠምዱኝ። እኔ ምን አጠፋው? አይኖ ተወዱኛላችሁ፣ እኔ ደግሞ ከልብ ነው የምወዳችሁ። ይኸው ለእናንተ ብዬ ነው መቀመጬ ላብ እስከሚያልበው ድረስ ቁጭ ብዬ ረጅም ሰዓት ኤዲት እያደረኩኝ ፏ ማድረጋችሁ። ግን ስራ ቦታ ኖ እኔንማ ጭራሽ ለቢያጆ ነው ታክስ ክፈል የሚሉኝ። ኖ ባባ ሳሚ አሌ ፋሚሊ ፊት ስልክ ስታወራ ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅኩም እንዴ? ኧረ በያ እጅጉን አልናፈቅኩም ነው? ኧረ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ ተርጋ እኮ 28 ዓመት እኮ ነው። አረጀሁ እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ መቼ ነው እንዳው መቼ ነው ቤተሰብ ፊት ለፊት የምንጀናጀነው? መቼ ነው ማን ምንም እኮ የቤተሰቡን ተው በጀለቶች ፊት ራሱ እኮ በቃ ምንም ሌላ ቋንቋ እያወራን ማለት ተገቢ ነው ወይ? ያው እንግዲህ እህቶቻችን ተረዱን። ያው በክፋት አትዩብን። ቤተሰብ ጋር ጓደኞቻችን ጋር ከሆነ በቃ አለ አይደል ያችን ቃል ባንጠቅም አንዳንዴ ኖርማል ነው እንደ ሀሳብ ማለት ነው። እንደ ሀሳብ አካንጂ አሌ አንድ ኢንዲያ የቱ ጋር ነህ? ከኋላ ነኝ ዞር ቶም ያለቀ ቆሜ ኢንዲያ ነገር ምን እያደረክ ነው እንዴ? አንተ ግን ደህና ነህ? ነመስቴ። አንተ ከህንድ ከተመለስክ በኋላ በጣም አፍልታለሽ። ማለት ነው። እኔ ምግብ ልጋብዝሽ።
ቢሪያኒ ይኖራቸዋል? ቢራ ያላችሁ አይመስለኝም። ቢራ ማን አለ ግን? ቶ በቃ ትኩስ ነገር ካላችሁ ለኔ በቂ ነው። ኧረ ሻይ ቡና ነው የጠፋ። ሻይ መሰላ ሻይ ያላችሁ ትመጻደቃለህ እንደ ቀረበ በቃ እንደውም እድል እየመጣች ነው። እሷን እንጠብቃታለን። ሸልቲ ይላል። ወይ ቆዩ አይደለ? ምንም ችግር የለውም። ታዋቂው ቶማስ ይባላል። በቅርብ ነው ከእንደ የመጣው ወይዚ። እሺ ሰላም። ምን እያደረገ ነው? ቤኪ ዝም አልኩ እንዴ? አላበዛውም እንዴ? ምን እያደረገ ነው? ፓርቴቱም የለችም። ምን እያደረገ ነው? ቤኪ ዝም አልኩ እንዴ? ፍቅሩ እኮ ቶሎ አይወጣል። ምን ይደረግ? እንዲያ ነገር ከተነሳማ የሆነች እኮ ዘፈን አለች እኮ ሁሌ ጆሮ ላይ ማጠፋ ቤሪ ታርጋችሁ እጠብቃለሁ። ኔቾ አሌ እንዳትስቅ አለ መሳቅ ሞከራለሁ ይላል። ወይኔ ዘበርጋ፣ ወይኔ ወንድሜ አቴ በመኪና አደጋ እኮ ሞተ ዘበርጋ። እንዴት በመኪና አደጋ ስትል ዘበርጋ መኪና እየነዳ? አው እየነዳ ተገልብጦ ሞተ አሉ። አይገርምም? በእናት ይሄኔ አንተ ነህ ጥፋተኛ። ማን መኪና ውስጥ አለ? ካንተ ውጪ ማንንም መኪና አይሰጡም። አንተ ነህ ለዚህ ሁሉ ተጠያቂ። ኧረ እኔ ምን አውቄ በእናትህ አስጨንቆኝ እኮ ነው። ቸከስ ላብላላ ነው መጣሽ ምናምን ቁልፍ ውስጠኝ ሲለኝ እኔ ምን ወንድሜ ነው ታውቃለህ። ከዚህ መኪናውን ቁልፍ ሰጥቶት እንዲህ ጥርሱ ተቀብሎኝ ሄዶ ምን እንዳደረገው እኔ እንጃ። ሟች ከመሞቱ በፊት የመኪናውን ቁልፍ ሲለምን የሚያሳየው ቪዲዮ ጌታዬ ድረስልኝ፣ ሊሆን ነው። ድረስልኝ፣ ድረስልኝ ጋድ ኧረ ጋድ ጠብቀኝ ዘንድሮ ጉዴ ፈላ፣ ጉዴ ፈላ። ብሶባቸዋል፣ ብሶባቸዋል። ኔቾ በድጋሚ አሌ ትችላለህ። ታውቂያለሽ ግን ግቢ ውስጥ ያንቺን ሩብ እንኳን የምታክል ቆንጆ ሴት የለችም። ኧረ እባክህ የምሬን እኮ ነው። እንዴ ሜሮንስ? ማናት ደግሞ ሜሮን? ቆንጆ ይዋናታ፣ ቀይ ጸጉሯ ረጅም። ኦ ሜሮን የሰው ስልክ አለሽ እንዴ? በእናትሽ አሬ ፈተነ ሽፍታ አላረገም። ይመች ሳድግን የራሱ እንዳንተ ነው መሆን ፈልገው። አቡኪ አሌ አረ ፈገግ ከታ ፈተና ውስጥ አልፈ ያስከው የሚገባ ሰዓት ግን ስላለቀብኝ ልተኛ ነው። አይዞን አይዞን ማዘር ተባበሩ ይላል። በግብርና ዘርፍ ስናየው እንደሚታወቀው የሀገራችን ግብርና እዛ ላይ ዘርዘር የተደረጉት በሶስቱም ስናየው አስባችሁታል? ግን አደናቅፏት ከኋላ የምትይዛት ቲቪው ብታረገው ማዘር የፈጠነ በቃ የፈጠነ ነው። ኩላሊት ስንት ነበረ ያልከኝ ዶክተር? ደግሞ ለጭጉይሩ አዲጉታ አለ ፈገግ ፈገግ ዛት ሁሌ የተመታ ቮይስ ምትልከዋ ጀለስ ፓርት 9 ስሚ ሽንት ቤት ውስጥ ሆኜ ነው ማናገርሽ። ከሳሚ ጋር ዴት እንወጣለን ብዬሻል ነበር። ወጣውልሽና እራት እየበላን ሽንቴን ወጣው ሽንት ቤት ሄድኩልሽ። ከዛ ያቺ አልበላም አልጠጣም ብዬ ገዛት ይማሪራ አለቻ ውልቅ ብላ ሽንት ቤት ውስጥ ብልቅ አትልሽ መሰለሽ ሄዶ ተነከረልሽ። እኔ አሁን ግራ ግብት ብሎኛል። የስንት ሺህ ብር ቃጥ እያልወጣም ብዬ እያጠብኩት ነው። ግን በቃ ጠረኑ ምንም ሊወጣ አልቻለም። በዛ ላይ ደግሞ ጸጉሬ እንዴት አድርጌ እንደወጣው ማን ነው በቃ አይታይም ብዬ ከስር 3 ሳምንት ያልታጠብኩትን ተንጨባሮ ከነፎሮፎሮ ነው ያለው። ወጥቼ ራሱ ባናግረው ማነሽ አንቺ ነው የሚለኝ አያውቀኝም። አሁን ቶሎ መልሽልኝ ምን አባቴ ላድርግ? ቦርሳሽ ውስጥ ፌስታል ካለ በፌስታል ውስጥ አድርጊውና ዘግተሽ ቀጥ ብለሽ በጓሮ በር ውጪ እንዳታገኝ።
ኧረ ላሽ እንደዚህ እስከ መገርጣት ይሰውራችሁ። አሜን። ሽንት ቤት ስገቢ ወለቅ አድርጌሽ ብርታሽ ተከቹ። ለነገሩ አትፍረድ ይፈረድብሃል ነው ነገሩና እንሰማለን ግና አንፈርድም። ተስፋዬ አለ ፈገግ በጣም ወዳለሁ። ችግሩ እሱ አይወድህም። የሚጠሉህን ውደድ ይላል ቃሉ። በጣም ጥሩ ጥያቄ ቁጥር 1.2 አራባቢ ያረጋጋው። እሺ ቶሎ በል 1.234 ማትስ ላይ የሌለ ነገር ነው ግን ይሁን። ሲባዛ 9999.0918402082 ትንሹ ካልኩሌተር ተጠቀም። የምን ካልኩሌተር ነው የምታወራው? ካልኩሌተር እንደዚህ አይነት ቁጥር አያውቅም። እንዲያውም ማትስ አይደለም ትምህርት አልወድም። ምግብስ? ምግብ ኧረ ወዳለሁ። እሱ መሽጠፋኝ ምግብ ጠልቶ ትምህርት እንዲወድ አድርጌ ነው የመጣሁት። የጆ ሃይዘን ዘ ቢጊኒንግ ኢዝ ዘ ኢንድ ማለት ይሄ ነው። ህንድ ፊልም አረጋችሁት። ሳስፔንስ በሳስፔንስ ለካ አንቺ አልቀመሽም። ሳስፔንስ ፊልም ቢወደውንም ወደ መታዘዝ እንዲወድ ዱላ ሁሏን ነገር ታስተካክላለች። ምንለው በምክንያት ነው። ጨብለቅ ሲሉ ከአንደኛ ፎቅ ምናምን ወርወር ብታደርጓቸው በቃ እንዳሞራው ሶል ቲዩብ ቻናል አለ ፈገግ አቆም ሲዲፐር ያረገ ሰው እኮ ነው እኮ ይመስለኛል። አንዱ ማበላል ወገን አፍ ዘግቶ መብላት እኮ ማንንም አልገደለም። እንደው ብታስተካከሉት እንደ ሀሳብ ናቲ 39 አለ ፈገግ አጣጣ ኤክስ መጣች። ኧረ እባክህ ተዞራለህ እንዴ? ፍቅረኛ እንዳለው ሰው ዘላለም ሲንግል ይንጭ ወኪል ነው የምታመጭ ነው ይበላይሰናት ብርጣሽ ችጋራ ከዚህ በኋላ ልትልቀል ደስ ይለኛል። አረላሽ አይዞ ማን ሁሉም የዘራትን ነው የምታጭደው። ቅዱስ 11 አለ ደስ የሚል ልጅ አሜን። አቤት እንዴት ነህ? እግዚአብሔር ይመስገን። ጎሽ አሜን። ማን ነው ያባት ስም? መቆየት። አሜን መቆየት። ስንት ያክፍል ነህ? ሁለተኛ። አሜን ደስ የሚል ሰው ነው። ምንድነው ወደፊት የምትሆነው? አሜን ሐኪም። መልሱ ግን ደስ ይላል፣ ያዝናናል። የምትወደው ትምህርትስ ምንድነው? እንግሊሽ። ስንተኛ ክፍል ነህ? ሁለተኛ። ስፖርትስ ምንድነው የምትወደው ስፖርት? ፑሻፕ። ወደፊት ዶክተር ነው የምትሆነው። ዶክተር ባትሆንስ ምን ትሆናለህ? ዶክተር ባይሆን ፓይለት። አሜን ደስ ይላል። ፓይለቱን አስባችሁት? ተሳፋሪዎች አንታርክቲክን እያቋረጥን ነው። 42,000 ከፍታ ላይ ነው ያለነው። ያሰብንበት ለመድረስ አንድ 11 ሰዓት እንጓዛለን። እሺ ኬክ ለመስራት የሚያስፈልግ የምግብ አይነት ጥቀስ። ኬክ ክሬም አለች እሷ። ስኳር። ልጆች ደጋግመው ቢበሉ የሚያሰለቻቸው ነገር ምን ሊሆን ይችላል? ኩኪስ። ልጆችን በትምህርታቸው ሊያበረታ የሚችል ነገር ጥቀስ። ደብተር። ሌላ። እሺ ወላጆች ጎረቤት ሄደው ምን ሊያደርጉ ይችላሉ? ሊጠይቁ ምን? ልደት ወይም ሰርግ። እንደ ስብዓት ነው የሚያወራው። ጠዋት ስትነሳ ተመስገን እነዚህ ይጫወተዋል። ይህ ልጁ ራሱ መስገን ይሁን ያሳሳል ነገር። እሺ ፎር ዩ ጥቅም አለ አንተነ እንደ ሸትክለት። ሰላም እንዴት ናችሁ? ትላንትና ጫማ ኦርደር አድርጌ ነበረ $30 ነው። በኢትዮጵያ ብር ወደ 4700 አካባቢ ነው።
ይቅርታ ስሜታዊ ሆኜ ነው። ኦርደር ያረኩት ጫማ ጆርዳን 8 ይሄንን ነበረ። በሚያሳዝን ሁኔታ ይሄ ምንድነው? ይሄ በዚህ ካርቶን ነው ያመጡልኝ። በዚህ ምንድነው ይሄ ምንድነው? ጆርዳን 8 ነው ብለ ይሄንን ጫማ በዚህ ካርቶን የሸጥክልኝ ሰውዬ ማለት ነው። አሸጉደኝ መጣላለሁ። ጆ ውበቱ ጠጥረው ፍካቱ የሰቤው ካባ መሆኔን አልተረዳ። ተገቢ ነው ወይ ይሄንን መሸጥ? አይደለም ሁሌ እንዳታለሉ። አንድ ቀን አንተ ራሱ ጠራ ነገር አትገዛም እንዴ? ተገቢ ነው ወይ? የስልኩ የተበላው ራሱ እያሳዘንከን ጭራሽ በዚህም ደገሙ። ተገቢ ነው ወይ? Calling Ethiopia restaurant during ጾም to ask for some pork. Yo, I've been seeing everybody doing this challenge where they call a restaurant and then ask for some pork. So I'm about to call an Ethiopian restaurant right now. Yeah, sama sga no pork. So let's see how this goes. Thanks for calling. I'm gonna help you. Hey, I was just wondering, can I order some food for pickup? Yeah, sure. What do you want? What do you guys have on the menu? We have everything. Okay, everything. It's like I want something that's on. Yeah, sure. What do you want? Okay. Okay, so I want like alicha what? Yeah, and then can I get Doro what? Just without the Doro? So you want yesom and nafisik? Yeah, but I want you to add pork in there instead of the Doro what? I want it to be asama what? No, we don't have that. We don't have that here. I couldn't do it, bro. I couldn't do it. የትኛውም ቦታ ብትሄዱ እንደማይሸጡ አምሹር አሰኩት። ላይቭ ቪውና ደግሞ ፊታውን ብናየው ምን አይነት በስማም እንደምትል ራሱ አሜሪካ ቦል ኖሮ በቃ እናንተ ነበር እንደውለው ሶል ዩቲዩብ ቻናል አለ ፈገግ ይሄ ቆንጆ ልጅ ማለት ነው። አሙዬ ቆንጆ እንዴት ነው የምታምሪው? በእናትሽ አንቺ የመጨረሻ ስልኬን ያዥና ደውይልኝ እንዴ። ከወንድ ጋር አይደል እንዴ? ምን ጣጣ አለው ታዲያ? ከዚህ ቆርቋዛ ዳህን ያርሻልሽም እንዴ? ምንድን ነው የምትይው? ወይኔ ቅሌት አንተ ነያዥ 20 ሚሊዮን ብር አንቺን ነው የሚጠብቀው እናቴ። እዚህ አንተ ራሱ ኪስን ሳሞራ ሴት ላይ ተጠራል። ምን ነው በቃ ደውይልኝ። ሰው በገንዘብ አይገዛም። እሺ ሲያስጠላ 20 ሚሊዮን ብር አንቺ ስልኬን ጣልሽ። ኧረ ያራደት አልተጣል እሷን ቢብትል ራሱ እህቷ በጣም ቆንጆ ነች። እህቷ ራሱን ቢብትል እናቷ እንዴት ቆንጆ መሰሉ ገና ልጅ አገር ልማት እህቷ ራሱን ቢብትል እናቷ እንዴት ቆንጆ መሰሉ ገና ልጅ አገር ልማት። በጣም ይቀለዳል ማን ልጅ ቀንድማ አሳጠፋብን አየር ላይ ዋን ጠጣባት ማን የምርተን ብሎኝ ነበር። 20 ሚሊዮን ብር የሚጨክር የለም ነው ፍትርናው ላይ ተማለን ግና አንፈርድም። የሸዋን መሲ አለ ፈከክ አይ እንኳን በሰላም ወደ ሪዞርታችን መጣችሁ። ቤተሰቦች ናችሁ? አዎ እኔ ደህና እባላለሁ። እሱ ደግሞ ወንድሜ ነው። እሷ ደግሞ በጣም የምወዳት ባለቤቴ ነች እና ይሄ ጎረምሳ ደግሞ ልጄ ነው። ስምህ ማን ነበር ያልከኝ? ደህና እዚህ ጨምርብኝ። Oh shit በለው የለሁበት አንዱ ዓለም ኤዲት አለ ፈገግ አንድ ብር ጋር አኩኩሉ ስትጫወት አኩኩሉ አለገ አኩኩሉ አራቂት አንደኛ ሁለተኛ ሶስተኛ አረጨዌ ዋው ዋናው ጭንቅላትን መጠቀም ነው ይላል። አካንጂ አሌ የማናት ቀበጥ አንተ ደውለህ እኔ ስልክ ካላነሳውኝ ኦኬ ችግር የለውም። ምክንያቱም እያየሁት መቼ ዝም እንደማለት ታውቃለህ። ስራ ላይ ሆኜ ቢዚ ሆኜ ነው የሚሆነው።
ወይ ስልኬ ቻርጅ ላይ ሆኖ ነው የሚሆነው። አንተ ካላነሳ ግን እኔ ደውዬ አንተ ስልክ ካላነሳ ማለት ግን ችግር ተፈጥሯል። እናንተ ማለት በቃ መለየት ነው የምፈልገው። ፍቅር ቀንሷል፣ ጠልተኸኛል ማለት ነው። አትወደኝ። ኧረ ወገን ቀበጡብን እኮ አንዳንዶቻችን እንዴ! ኧረ ቤተሰቦች፣ ኧረ ስራችሁን እየፈታችሁ ነው። ተው አስተካክሉልን። ተው ያለበለዚያ ቆመ መቅረታችን ነው እንዴ! እሷ ሲሆን ሁሉ ነገር ኖርማል ነው፣ ለኛ ግን ሲሆን አይደለም። እንዲቻላል እንዴ? ግን እንዲቻላል እንዴ? ኤም ፎር ኤን አለ ፈገግ ይዞት ቹራላለ ለምንድን ነው የምታመጡብኝ? አልችልም ማለት ታውቃለህ። እኔ የሆነ ሰው እያሉ እሳቸው እየሳቁብኝ ነው የሚመስለኝ። ሁሌ ነው የሚያስቀኝ። ዩዝ አለ ፈገግ አይነቅር ነው በእናቱ የተመታ ነው በእናቱ ማለሽ ነው ጋሼ ኑ እስኪ ወደዚህ ኑ። አንዴ እስኪ ጋሼ ምንድን ነው የኔ ልጅ? ኧረ እባካችሁን ተው፣ ልዘርፉኝ ነው በጠራራ ፀሐይ። በቃ አሁን ዝም ብለው ስልኮትን ያምጡታል። ስልክ ኧረ እባክህን አልበላም አልጠጣም ብዬ የገዛው ስልክ። ኧረ እባክህን ምንድን ነው የሚሉት? አምጡ ጋሼ። ምንድን ነው ሌላ ጸፈለኩ እንዴ? ወይኔ እሺ ምን ይደረጋል እናንተ ካላችሁ። በቃ እንዲህ ነው የሚሻሉት። አሁን ላጥ ይበሉ ከዚህ ቶሎ በሉ። የት እሄዳለሁ? እንደው እናንተ ጋር አድራለሁ እንጂ እባክህን አንተ ልጅ። ኧረ እኚህማ አይፋትኑ፣ ዝም ብለው ጨፍረው ሄዱ እንዴ? አሪፍ በቃ ይመቸታል ጋሼ። እጨፍር አግኝቼ ነው እንዴ? እንዴት እጄ በጨፈርኩ እያልኩኝ ነበር ደግሞ። በቃ ክፈችልኝ። በቃ ፈው አድርገው ይጨፍራሉ፣ ስልኮትን ይዘው ሄዳሉ ብዬ ነው የምጨፍረው። ክፈትልኝ ብቻ ክፈችላችሁ። እንዴት ነኝ ፐርፎርማንስ ምናምን? በቃ ስልካቸው ይመለስ። ይዘው ሂዱ። በቃ ኑሩልኝ ልጆቼ ኑሩልኝ። ተስፋ አደረጉን እኮ በእናትሽ ይችላሉ። እናቴ ይመቻቸው በእናትሽ። አይ ጀብድ ተሰራ ዛሬ ኮረኒ። ምንድን ነው አስቼ? የምን ጀብድ ነው? ምን እናንተ ሰፈር መምጫ እዛ ቅያሱ ጋር ሁለት ይሄን የሚያሉ ወጣቶች ቆሞ ና አሉኛ። እኔ ሳንተ ወንድም ልፈራ ቀጥ ብዬ እጂ ምንድን ነው? ከዛ ሞባይልን አምጣ። ለምን ፈለከው? እኔ ደግሞ ለካ ታውቃለህ ሲገባኝ ሊዘርፉኝ ነው ለካ ሊበሉኝ። እሺ ከዛ ልዘርፈኝ አልኩኝና እጄ ወደ ኋላ አድርጌ መሳሪያዬን ከመምዘዜ በፊት ምንድን ነው ፍላጎትህ አልኩታ። ፈሩ ተብረከረኩኝ። እንደዚህ ተንቀጠቀጡ። በቃ ፈርተው ቅጥቅጥ አላሉ። አይ ወንድ ልጅ ጀግና እኮ ነህ በጣም። ኧረ እባክዎትን ጋሽዬ እንዳያሳስሩ እግሬ ላይ መውደቅ ጀመሩ። እኔ ደግሞ ያው ወጣት ልጅ አሁን እስር ቤት ምናምን ታውቃለህ ያለውን ጉዳይ አይደለ? ስለዚህ እንደው በትንሽ ቅጣት ልፋታቸው ብዬ ጨፍር አልኩታ። ልክ ነው የሰራው እኮ በቃ ባህልኛ ሳስጨፍር ቆይቼ ይኸው ገና እንዴ አሁንስ በዛኛ እንዲያስጨፍርንህ ሊትራሊ ጸጥ ነው በቃ ሊትራሊ ጸጥ። አንዳንድ ሰው ግን ትሞሉታላችሁ። በስመ አብ ወልድ። ውሃ መጠጣት ብቻ እኮ ነው ከእናንተ ወሬ በኋላማ እስከ ትግረስ ያጠገባችሁን በወሬያችሁ። ጸድ አረበኛ ዛሬ መጥቷል። ይቅርታ አድርጉልኝ እንግዲህ ስላላነበብኩት። አሌ እየተጋባን ሰሞን ያኔ ፍቅር ሸሚዙ እንዴት ነው ደስ የሚለው ጠረኑ። ጫማውን እዚህ ጥሎት ሰው ጫማው ሽቱ ይላል። የኔ ጌታ ምንድነው ግን? ቆይ አንተ ሰውዬ አንዴ ሸሚዝና አንዴ ጫማን በየቦታው እያዝረከረክ የምትወጣው ቤቱን እኮ አገማው። ምንድነው? እኔ ከስር ያንተ እዚህ መለካከም አለብኝ እንዴ? ምንድነው ይሄ? ጫማውን ወደዛ አድርጊው፣ እዚህ ድረስ ይሸታል። አንቺ እያለሽ እንደዚህ እስከሚገማ ድረስ አፈነን። በዚህ አይነት ፍቅራችሁም ተስፋ የለውም የምትይ ቲጂ ላቭ በተርፍላይ አሌ ወይኔ በላቸው። ከካሰች የማንሰማው ነገር የለም። ፈገግ ደረጃ 4 ያልተነካሽ ፈገግ አጤው ያልተሰማ ጉድ No relationship. Never. Yeah. Zero. እዴ ካሰች አላምንም። Why? ከምርሽ ነው? I swear. Zero. Yeah. በጣም አሪፍ። እሺ ደረጃ 4 ያልተነካች No. I think ትንሽ ፈልገው ከላጤ በፊት የዴቲንግ የሪሌሽንሺፕ ምንም ኤክስፒሪየንስ አልነበረሽም? አሁን ልናገረው ነበረኝ
ነበር ጥርሴስ ልማዴ ነው አይኔን አታስቂው አለች ሴትዮ እንዴ ካሰች እኔ ይሁላችሁ 11ዱንም ኤፒሶድ እንግዲህ አብራችሁ ነው ስትሪም ላይ ሁለተኛው ቻናል ላይ ታረግ የነበራችሁ ሰዎች ካሰች ትችላለች ታሰምጣለች ካሰች በዚህ ልክ ተልከሰከሰች አንጠብቅም ነበር እዴ እናንተ የምታቋት በሉኤል ነው በስማም ሉኤል በሚለው ነው የምታቋት ግን በረን በምትጠራና የምታወቅ የነበረው ካሰች በሚለው ስም ነው እኛም ደግሞ ካሰች የሚለው ስም ተመችቶናል ታክስ ከመሰላችሁ ስለ ስሙ ኤፒሶድ 10 ላይ መሰለኝ ካልተሳሳኩኝ ቼክ ማድረግ ትችላላችሁ ኧረ ካሰች ውሸት እጂ ካሰች ታስመስላለች ካሰች ትቀላውጣለች ካሰች ታሳምናለች እዛ በመጨረሻ ላይማ ካሰች ወይ ጉድ ማንሰማ ጉድ የለም ነፂ ማርያም ልጅ ኧረ ነቆራ አለ ይኸው ፈገግ ስማ ታኩር ነው እሺ የምታስጨንቀው እሺ አንዳንዴ በሙድሽ እንግባ እንጂ አባቴ እስከመች ትለሽ አንቺ ስታይ ነው ጨውው እንደፈራሁት የአባቴን ካልስ ቀደገ ባረተ ከመላጣ አይ ታኩርም ብላስ ማን ይችላል ማን ኤኒዌይ በቀጣይ እንገናኛለን ፈታ ማለት ለሚፈልጉ ሰዎች ቪዲዮን ቆረጥ እያደረጋችሁ ሼር አድርጉላችሁ ሀሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ ጻፉልኝ ቪዲዮ ላይ ካንሰል ካላችሁ ላይክ እያደረጋችሁ እኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን እስከዛው ድረስ ኢትዮጵያ ለዘላለም ትኑር